የሰው ልጅ በቅዠትና በእውነት መካከል የሚመላለስባት የደስታ ጥጉን የምታሳይ ኋላ ላይ ዞሮ ሲያድ ደግሞ በናፍቆት የምታስለቅሰው አንዲት ውብ ዓለም አለችው። እሷም የልጅነት ዘመኑ ናት። የልጅነት አእምሮ ድንበር የለውም፣ ፍርሃት አያውቅም፣ የነገ ጭንቀት አይገዛውም። ዛሬን መኖር፣ ዛሬን መሳቅና ዛሬን መጫወት ብቻ ነው ህጉ። እስኪ ዛሬ ወደኋላ ልመልሳችሁ። እኔና የሰፈር ጓደኞቼ ሁል ጊዜ ቅዳሜ ከምሳ በፊት የመገረፍ ቋሚ ቀጠሮ ነበረን። አዎ አልተሳሳታችሁም፣ ግርፋት ለቤተሰቦቻችን የሁል ጊዜ ተግባር፣ ለእኛ ደግሞ የለመድነው የቅዳሜ ስርዓታችን ነበር። እንዴት ሆነ ትሉኝ ይሆናል። ታሪኩ እንዲህ ነው። ከሰኞ እስከ ዓርብ ሕይወታችን በትምህርት ቤት አጥር ውስጥ የተገደበ ነበር። የደውል ድምፅ፣ የደብተር ገጾች፣ የደከሙ የስርዓት ጫፎች። ነገር ግን ከትምህርት ቤት መልስ የሰፈራችን ሜዳ የኛ የነጻነት አደባባይ ትሆን ነበር። ዩኒፎርማችንን ወርውረን መክሰስ የሚባለውን ነገር በአፋችን ጠቅጥቀን ወደ ሜዳ እንገሰግሳለን። በዚያ ሜዳ ላይ ዓለም ማለቂያ የሌላት ትመስለናለች። የኳስ ጨዋታችን ትዝታና ሳቁ እጅግ ብዙ ነው። ነገር ግን በወቅቱ ያበሳጨኝ፣ ዛሬ ላይ ግን ሳስበው በሳቅ የሚያፈርሰኝ አንድ ሕግ ነበረ። የጨዋታችን ፍጻሜ የሚወሰነው በዳኛ ወይም በሰዓት ሳይሆን በኳሱ ባለቤት ልጅ ስሜት ነበር። እርሱ ደከመኝ ልግባ ካለ ወይም ተኳርፎ ኳሷን ካቀፈ ጨዋታው በዚያ ያበቃል። የኳስ ባለቤት ካልተጫወተ ሜዳ ይበተናል እንዲሉ። ነገር ግን ቅዳሜ ሲመጣ ታሪኩ ይለወጣል። ቅዳሜ የኛ የነጻነት ቀን ናት። ትምህርት የለም። ጠዋት ደግሞ ከቁርስ በኋላ የምንገናኝበት ሰዓታችን ነው። ገና ከጠዋቱ መሬት ሳይሞቅ እንገናኛለን። ከዚያማ ሰውነታችን አፈር እስኪመስል፣ ልብሳችን በላብና በጭቃ እስኪጠረቃ፣ ጠረናችን እስኪቀየር ድረስ እንሮጣለን፣ እንጫወታለን። ኳሷን ሳይሆን አቧራውን የምናሳደው ነው የሚመስለው። አፈር እየበላን አፈር እየለበስን ጨዋታው ልክ 4 ሰዓት ሲል ያበቃል። ከዚያ በኋላ ነው እንግዲህ ቅዳሜ በመጣ ቁጥር ከምሳ በፊት ለግርፋት የሚጋብዘንን ያንን ታላቅ ወንጀል የምንፈጽመው። ሁላችንም በኩራት ያንን የአቧራ ካፖርት እንደለበስን ወደ ሐይቁ እንገሰግሳለን። ሐይቁ ጋር ስንደርስ ልብሳችንን አውልቀን ፍርሃትን አውርደን በዚያ በቀዝቃዛ ውሃ ውስጥ እንተራመሳለን፣ እንዋኛለን፣ እንታጠባለን። እስኪበቃንና አካላችን እስኪዝል ድረስ ውሃውን እንቀዝፋለን። ቤተሰቦቻችን ሐይቅን እንድንሄድ በፍጹም አይፈቅዱም ነበር። ውሃ ይወስዳቸዋል፣ ክፉ ነገር ያጋጥማቸዋል የሚል የሁል ጊዜ ስጋትና ማስጠንቀቂያ ነበራቸው። ያው የወላጅ አንጀት አያርፍም አይደል? ነገር ግን ከሐይቁ ስንወጣ ወንጀላችንን መደበቅ የማይችል አንድ ተፈጥሯዊ የምስክር ወረቀት በሰውነታችን ላይ ይታተማል። ከሐይቁ ወጥተን ፀሐዩ ሲመታን ሰውነታችን ድርቅ ይላል፣ ነጭ ይሆናል፣ ቡላ እንመስላለን። አመድ የወረሰው የሚባሉ አይነት። ምንም ብናደርግ ቅባት ካልተቀባን በስተቀር ያንን ንጣትና የሐይቁን ምስክርነት ልንደብቀው አንችልም። ሰዓቱ ወደ 6 ሰዓት ሲቃረብ ልባችን እየራደች ወደ የቤታችን እናመራለን። ከዚህ በኋላ ነው እንግዲህ እውነተኛው የቅዳሜ ፍርድ ቤት የሚከፈተው። ቤት ስንገባ ዱላው ዝግጁ ሆኖ ይጠብቀናል። ስቃዩን ልነግራችሁ አልችልም። የኳሱ ድካም፣ የሆድ ራብ፣ የፀሐዩ ንቅሳት፣ በዚያ ላይ ደግሞ የቅዳሜው የግርፋት ውርጅብኝ። ለማይሰማ ጆሮ ባዶ ዱላ ይባል የለም። እየጮህን እየለመንን የቅዳሜ ግብራችንን እንቀበላለን። ነገር ግን ያ ግርፋት በቁጣ ብቻ የተሞላ አልነበረም። ከጀርባው ፍቅርና ስጋት ነበረበት። ከተገረፍን በኋላ ሰውነታችንን እንታጠባለን። እናቶቻችን ቆዳችን እንዳይሰነጣጠቅ ቅባት ይቀቡናል።
ከዚያም ያንን ናፍቆት የሆነውን የቅዳሜ ምሳችንን እንበላለን። ሆዳችን ሲሞላ አይናችን በድካም ይከብዳል። ወዲያውኑ እንቅልፍ ውስጥ እንሰምጣለን። የሚገርመው ነገር በሁላችንም ጓደኞቼ ቤት የሚደገመው ድራማ ይኸው ተመሳሳይ መሆኑ ነው። እንግዲህ አመሻሽ አካባቢ ሲሆን ሌላኛው ውብ ትዕይንት ይጀምራል። ሁላችንም ከተገረፍንበት ከታጠብንበትና ከበላንበት ቤት ወጥተን ሰፈር ውስጥ እንገናኛለን። ሰብሰብ ብለን ቁጭ እንላለን። ሰውነታችን በቅባት አብሮቶ የግርፋቱ ህመም ገና ሳይጠፋ ቤቱ ስለደረሰብን ዱላ ማውራት እንጀምራለን። እኔማ እንደ ዛሬ ተገርፌ አላውቅም፣ እኔስ እናቴ በእንጨት ነው የመታችኝ እያልን እርስ በርስ እንሳሳቃለን፣ እንበሻሸቃለን። የደረሰብንን መከራ ወደ ታላቅ ደስታና ሳቅ እንቀይረዋለን። በቃ መሽቶ ጨለማው ሰፈሩን ሲያቅፈው ቅዳሜ በዚህ መልኩ ያልቃል። ነገ ሌላ ቀን ነው። እሁድ ይመጣል። የልጅነት ዱላ ዛሬ ላይ ጠባሳ የለውም። ትዝታው ግን በልባችን ውስጥ የማይጠፋ የደስታ ቀለም ጥሎ አልፏል። ያንን ንጹህ ዘመን፣ ያንን የሳቅና የዱላ ማስታወሻ ሁሌም ሳስበው በናፍቆት እሞላለሁ። ሐዋሳ ሐይቅ የኔ ትዝታ፣ ከልቤ ማደር፣ ከልቤ ማስታወሻና መዝገብ የታተመ